ግንብ ማፍረስ በቂ አይደለም። ድልድይ መገንባት ያስፈልጋል። ገና ወደ ስልጣን መንበር ሲመጣ የይቅርታን አስፈላጊነት ገልጾ ቂምን በይቅርታ እንሻገር በማለት መርሁን ተናግሮ ነበር። ቂምን በይቅርታ እንሻር፣ ግንቡን አፍርሰን ድልድዩን እንገንባ በማለት የተናገረውን ትንቢት ራሱ ኖሮ ታሳይቶናል። ቂምን በይቅርታ ሲሽር አይተናል። ግንቡን አፍርሶ ድልድይ ሲገነባ በአፋር በኦሮሚያ ሳይቶናል። አሁን ደግሞ በትግራይ ያሳየን ይገኛል። ሀገራዊ አንድነትን በጽኑ መሰረት ላይ መትከል የሚቻለው በዚህ መንገድ ብቻ ነው። መደመር የዚህ መርህ ማሳያ መነጽር ሲሆን በፖለቲካ ልዩነት ውስጥ ያሉ የጫካውንም፣ የከተማውንም፣ የሰሜኑንም፣ የደቡቡንም፣ የምስራቁንም፣ የምዕራቡንም በመደመር መንገድ ወደ ፖለቲካ ሜዳው ተመልሰው ሹመቶችን እያገኙ በሙያቸውና በእውቀታቸው ህዝብና ሀገርን እንዲያገለግሉ ተደርገዋል። መደመር በይቅርታ ማለፍ፣ ሀገርና ህዝብን ማስቀደም፣ በፍቅር አብሮ መስራት ነው።